ባለቤቴ ለ3 አመት የሚያክል ጎኗ አትተኛም ነበረ። ያው ባለፈው እኔም እንደነገርኳችሁ ሁላችንም ጎናችንን ሲያመን የሚሰማ እሷም እንዲሁ ጎኗን ሲያማት ኩላሊት ነበር የሚመስላትና ሄዳ ስትመረመር በፍጹም በጎኗ አትተኛም ማለት ነው። እና ለአባታችን ለአቡነ እጨጌ ዮሐንስ ነገረቻቸው። እባክዎትን አባቴ ማሩኝ፣ ለገዳሞትም አብቁኝ ብላ ተማጸነቻቸው ነበረ አንድ እግሯን። እሱም ለውጥ አምጥቷል። በጣም የሚገርመው ግን ሳትተኛ ቆይታ አባታችን በምልጃቸው ፈውሰዋት ከ3 አመት በኋላ በጎኗ መተኛት ችላለች ማለት ነው። እልል ብላችሁ አመስግኑልኝ።